ቀለል ያሉ ሲሆኑ ምቾትና ውበት አንድ ላይ የሚፈልግ ሰው ምርጫው ማድረግ አለበት። ሰላም፣ ሁላችንም ጊዜውን የጠበቀ አለባበስ መልበስ እንፈልጋለን። ዛሬ የምናያቸው የጅንስ ሱሪዎች በቅርቡ ሰው እየተጠቀመባቸው ያሉ ዘመኑን የዋጁ አለባበሶች ናቸው። እንደዚህ አይነት ቪዲዮዎች ለመከታተል ሰብስክራይብ እና ላይክ አትርሱ። ቀጥ ያለ ቀጭን ጅንስ። ይሄኛው ጅንስ ውበትና ምቾት አንድ ላይ የያዘ ፋሽን ሲሆን ብዙ ሰው ያላወቀው ፋሽን የሚለብሱ ሰዎች ግን የተጠቀሙበት ያለ የአሁኑ ፋሽን ነው። እነዚህ ጅንሶች ስኪኒ ከምንላቸው ወደ ሰውነታችን የተጣበቁ ጅንሶች የተለየ ስታይል ያላቸው ሲሆኑ ከሰውነት ለቀቅ ብለው ግን ደግሞ ከሰውነታችን ጋራ ቀጥ ብለው የሚወርዱ ናቸው። ቀጥ ያለው ዲዛይናቸው ቀለል ያለና ረጅም ገጽታ እንዲኖረን ያደርጋሉ። ከታች እግራችን ጋር ሲደርሱም በጣም ያልጠበቀ ከመሆናቸው ለፈለግነው ዝግጅትና ቦታ ከፈለግነው አለባበስ ጋር እንዲሄዱ ያደርጋቸዋል። ሁለተኛ፣ ነጭና ነጣ ያሉ ጅንሶች። እነዚህ ጅንሶች ለየት ያለና ከሩቅ የሚለይ አለባበስ እንዲኖረን ያደርጋሉ። ይህንን ጅንስ መልበስ ውድና ንጹህ ያስመስለናል። በተጨማሪም ከምንም አይነት አለባበስ ጋር የሚሄዱ ሲሆኑ ከላይ የምንለብሰው ልብስ ብዙም እንዳያስጨንቀን ያግዙናል። በተለየ ደግሞ ለየት ያለ ዝግጅት ኖሮን ሱሪ መልበስ ስንፈልግ ይህንን ሱሪ በጣም ምርጡ ምርጫችን መሆን አለበት። ሶስተኛ፣ እግሩ የታጠፈ ጅንስ። ይሄኛው ጅንስ ብዙ ሰው ላይ ላታዩ ትችላላችሁ። ምክንያቱም አብዛኛው የነበረው ልብስ አይነት የመልበስ ልማድ ስላለው ለአዲስ ፋሽን ብዙም ትኩረት አይሰጥም። ይሄኛው ፋሽን በጣም ለየት ያለ ሲሆን በተለያየ መልኩ ይሰራል። ከፈለግነው አይነት ጫማም እንድንለብሰው እድል ይሰጠናል። ስለዚህ ለየት ያለ ፋሽን የምትወዱ ምርጫችሁ አድርጉት። አራተኛ፣ ሰፊ እግር ያለው ጅንስ። እነዚህ ጅንሶች ቀለል ያሉ ሲሆኑ ምቾትና ውበት አንድ ላይ የሚፈልግ ሰው ምርጫው ማድረግ አለበት። እንደዚህ አይነት ቪዲዮዎች ማየት የምትፈልጉ ወይም በሌላ ክፍል ሌሎች ጅንሶችን ለማየት ሰብስክራይብ አድርጉ።